ምንም ይምጣ ጥሩ ነው። እኔ እኮ ያልኩት ታቦት ከሰማይ ወረደ የሚሉ ሰዎች የቤተ ክርስቲያን አይደለም፣ ይሄ የግለሰቦች ነው። ታቦት ግን ከሰማይ አይወርድም። ይሄንን የሚሉ ሰዎች አንደኛ እንዲህ ብሎ የተናገረ ቄስ መናፍቅ ነው ለኔ። ግን ከወረደ ደግሞ መውረድ ያለበት በፊንፊኔና በዚህ ዙሪያ ነበር መሆን የነበረበት ብለዋል። እንደዛ አይደለም የተባለው። ጠያቂው ምን ነው እኛው ዙሪያ ነው ወይ ታቦት የሚወርደው ወደ ሰሜኑ ወረደ ሲባል አልሰማሁም የሚል ይሄን መልስ ይመልሱ የሚል ጥያቄ ነው። አው ብዙ ሰዎች አይተናል። ከሰማይ ወረደ አዲስ አበባ ዙሪያ ገንዘብ ለመውሰድ ለማጭበርበር ከሰማይ ወረደ ብለው የሚናገሩ ሰዎች አሉ። ይሄ ኃጢአት ነው፣ ወንጀል ነው፣ ምንፍቅና ነው። ይሄ የሚገባ አይደለም። እንዲህ አይነት ካህል ሊወገዝ ይገባል የሚል መልስ ነው የመለስኩ። ደግሞ የተነሳው ከኦርቶዶክስ እምነት ተከታዮች አይደለም የተነሳው። ለሱ መልስ መለስኩ። ስብሰባውም ሲጀመር መጀመሪያ ሃይማኖታዊ ስብሰባ አይደለም። ስነሳ አይደለም ይሄ ትክክል አይደለም አላደረገም አልተደረገም ብዬ ግን መከራከር ይሄ ነውርና ውርደት ነው። ለምን ቢባል ባለጌ ያለ በመላእክት ውስጥ ሰይጣን አይልም አለ። አንድ ሰው ስራ ሲሰራ ትክክል ከሆነ ትክክል ካልሆነ ግን ማስቆም ብቻ አይደለም ለህዝቡ ይሄ እኔን አይመለከትም ልትል ይገባል።